መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. በዘጠነኛው ዓመተ ሂጅራ በርካታ የአረብ ጎሳ መሪዎች ኢስላምን ለዓመታት ከተቃወሙ በኋላ ድል ተነስተው ታማኝነታቸውን መግለጽ ጀመሩ። ኢስላምን ለማጥፋት ብርቱ ትግል ሲያደርጉ የተስተዋሉ መሪዎች ልባቸውን ለኢማን ሰጡ። የአላህን መልእክተኛ አለይሂ ሰላቱ ወሰላም ሲቃወሙ እንዳልኖሩ ሁሉ ታዛዥነታቸውን በይፋ መግለጽ ጀመሩ። ከነኚህ ሹማምንት አንዱ ዓዲይ ኢብኑ ሐቲም ነበር። የጧኢፍ ጎሳ አባል ሲሆን አባቱ በለጋስነቱ ዕውቅና ያተረፈ ባለሀብት ነበር። ዓዲይ ከአባቱ ህልፈት በኋላ ነገደ ጧኢፍን ማስተዳደር ጀመረ። ህዝቡም ለርሱ ከነበረው ፍቅር አኳያ በጦርነት ከሚያገኘው ግዳይ ወይም ገኒማ 1/4ኛውን ለርሱ ገቢ ለማድረግ ወሰነ። አመራሩንም እርሱ እንዲጨብጥ ሙሉ ድጋፍ ሰጥቷል። ነብዩ ሙሐመድ አለይሂ ሰላቱ ወሰላም የሐቅ ጎዳናን የሚያሳየውን እምነታቸውን በይፋ መስበክ በጀመሩበት ወቅት አረቦች በሂደት ይህን መልእክት የመቀበል አዝማሚያ ማሳየታቸው አልቀረም። ይህም ሁኔታ ዓዲይን አሳሰበው። አንድ ቀን በትረ ስልጣኑን በኢስላም ኃያላት ሊነጠቅ እንደሚችል ገምቷል። በመሆኑም መልእክተኛውን አለይሂ ሰላቱ ወሰላም በጣም ይጠላቸው ጀመር። ቀንደኛ ጠላታቸውም ሆነ። ምንም እንኳ አንድም ቀን ፊታቸውን ያላየና ያልተዋወቁ ቢሆኑ ዓዲይ በነቢዩ ላይ ከፍተኛ ጥላቻ አሳድረዋል። ለኢስላም ጠላትነቱን በማሳየትም ለ20 ዓመታት ገደማ ቆይቷል። የኋላ ኋላ ግን ኢስላምን ለመቀበል በቅቷል። ዓዲይ እንዴት ለኢስላም እጅ እንደሰጠ ራሱ ይገልጽልናል። እንዲህም ይነበባል። اللهم إنك عفو تحب العفو فاعف عنا. የአላህ መልእክተኛ አለይሂ ሰላቱ ወሰላም ጥሪያቸውን ማሰማት እንደጀመሩ ካወቅኩበት ጊዜ ጀምሮ በእርሳቸው ላይ እንደኔ ጥላቻ ያዳበረ አረብ አልነበረም። ከልዑላን ሰዎች አንዱ ነበርኩ። የክርስትና እምነት ተከታይ ሲሆን ማንኛውም የአረብ ጎሳ መሪ እንደሚያደርገው ከህዝቦቼ የግዳይ ገቢ 1/4ኛውን እሰበስባለሁ። በዚህም ሳቢያ ደጎስ ያለ ሀብት ነበረኝ። ስለ የአላህ መልእክተኛ አለይሂ ሰላቱ ወሰላም ስሰማ ጠላኋቸው። ጉዳዩ እየበረታ ኃይላቸው እየተጠናከረ ሲመጣ ሰራዊቱም በምስራቅ ሆነ በምዕራብ የአረብ ቀበሌዎች የበላይነት ሲቀዳጅ ግመል ለሚጠብቅልኝ እረኛ እንዲህ አልኩት፣ አንተ አባት የለሽ። ይህ አባባል አረቦች ለምስጋና ወይም ለተቃውሞ ይጠቀሙበታል። በዚህ ቦታ ላይ ለማሞካሸት የገባ ነው። ወደ ታሪኩ ልመልሳችሁ። አንተ አባት የለሽ፣ ከግመሎቼ በጣም ቅልብ የሆነውንና ለጉዞ አመች የሆነውን አዘጋጅልኝ፣ ከኔ አቅራቢያም እሰረው። የሙሐመድ ሰራዊት ይህን ከተማ ከረገጠ በቶሎ አሳውቀኝ። በአንድ ማለዳ እረኛዬ ወደ እኔ መጣ። ጌቶች፣ የሙሐመድ ፈረሶች ሀገርህን ሲረግጡ ለመፈጸም ያሰብከውን ነገር አሁን ልታደርገው ይገባል አለኝ። እኮ ለምን አልኩት። በሀገራችን ድንበር ላይ የሚዘዋወሩ ሰራዊቶችን ተመለከትኩ። እነማን ናቸው ብዬ ጠየቅኩት። ይህ የሙሐመድ ሰራዊት ነው የሚል ምላሽ አገኘው።
በዚህ ወቅት እንድታዘጋጅ የነገርኩህን ግመሎች አቅርብልኝ አልኩት። ቤተሰቦቼንና ልጆቼን ወደ ምንፈልጋት መሬት እንጓዝ ዘንድ በፍጥነት እንዲወጡ አደረግኩ። ከክርስቲያን ወገኖች ጋር ለመቀላቀል ወደ ሻም ገሰገስኩ። የሁኔታዎች ምቹ ያለመሆን መላው ቤተሰቤን ማስከተሌን በወቅቱ ልብ አላልኩም። የአደጋ ክልሉን ካለፍኩ በኋላ ቤተሰቤን ዘወር በማለት አስተዋልኩ። እህቴን በነጅድ ትቼ መምጣቴን ተገነዘብኩ። መመለስም አልችልም። ከኔ ጋር ካሉት ጋር ጉዞዬን ቀጠልኩ። ሻም ደረስን። اللهم إنك عفو تحب العفو فاعف عنا ከሃይማኖት ተጋሪዎቼ ጋርም ተቀመጥኩ። እህቴ ግን የሰጋሁት ነገር ተፈጸመባት። በሻም ሀገር ያለው የሙሐመድ ፈረሰኞች ሀገሬን እንደተቆጣጠሩና እህቴም ወደ መዲና እንደተጓዘች ሰማሁ። እህቱ በሰላም መዲና ደርሳ ከሌሎች ምርኮኞች ጋር በመስጊዱ በር አቅራቢያ ተቀምጣለች። ነብዩ አለይሂ ሰላቱ ወሰላም ባጠገቧ አለፉ። የአላህ መልእክተኛ ሆይ ወላጅ አባቴ ሞቶብኛል፣ ልኡኩም ራቀ፣ ለኔ በጎ ዋልልኝ፣ አላህ ላንተ በጎ ይዋልልህና አለቻቸው። ለመሆኑ ልኡክ ያልሽው ማን ነው አሏት። ዓዲይ ብኑ ሐቲም አለች። ከአላህና ከመልእክተኛው የሸሸው ግለሰብ በማለት ትተዋት አለፉ። በማግስቱ ባጠገቧ ሲያልፉ ትናንት ያሰማችውን አቤቱታ አቀረበች። ተመሳሳይ መልስ ሰጥተዋት አለፉ። በማግስቱ ባጠገቧ ሲያልፉ ተስፋ በመቁረጧ ዝም አለች። ከነብዩ አለይሂ ሰላቱ ወሰላም ኋላ የነበረ ግለሰብ ቆማ እንድታናግራቸው ምልክት ሰጣት። ተነስታ አቤቱታዋን አቀረበች። እሽ ላንቺ በጎ ለመዋል ዝግጁ ነኝ አሏት። ነገር ግን ሻም የሚያደርስሽ አስተማማኝ የሆነ የሀገርሽ ሰው እስክታገኝ ድረስ ታገሽ፣ ሰው ስታገኝ አሳውቂ አሏት። የአላህ መልእክተኛ አለይሂ ሰላቱ ወሰላም ካጠገቧ ከሄዱ በኋላ እንድታናግራቸው ምልክት የሰጣትን ሰው ማንነት ጠየቀች። ዓሊ ኢብኑ አቢ ጣልብ ረዲየላሁ ዐንሁ መሆኑ ተነገራት። ከዕለታት አንድ ቀን የምትተማመንባቸው የሀገሯ ነጋዴዎች መጡ። የአላህ መልእክተኛንም አለይሂ ሰላቱ ወሰላም ከወገኖቼ የንግድ ቡድኖች መጥተዋል፣ እነርሱም የምተማመንባቸው በመሆናቸው ቤተሰቤ ጋር ያደርሱኛል አለች። እርሳቸውም ልብስ፣ ግመልና የሚበቃትን ያህል ቀለብ ሰጧት። ከተጓዦቹ ጋር አመራች። ዓዲይ ታሪኩን ሲቀጥል እንዲህ ይላል። ስለ እህቴ የዕለት ከዕለት ውሎና አኗኗር መከታተል ጀመርኩ። በእርግጥ ሙሐመድ አለይሂ ሰላቱ ወሰላም ለእርሷ የዋለውን ውለታና በመልካም ሁኔታ ላይ እንዳለች መረጃ ቢደርሰኝም እውነት አልመሰለኝም። ምክንያቱም በእኔ ላይ ሙሐመድ ሊኖረው የሚችለውን አቋም ስለማውቅ ነበር። اللهم إنك عفو تحب العفو فاعف عنا ግና አንድ ቀን ቤተሰቦች ጋር እንደተቀመጥኩ አንዲት በግመል ላይ ለሴቶች ከሚዘጋጀው ቦታ ወይም ሐውደጅ ላይ የተቀመጠች ሴት ወደኛ ስትመጣ አየሁ። የሐቲም ልጅ ትሆን አልኩ በግርምት። አሁን እርሷ ነበረች። እንዲህ አለችኝ፣ አንተ ዘመድ አርካሽ በደለኛ፣ ሚስትህንና ልጆችህን ይዘህ ስትሸሽ የወላጆችህን ቅሪት ግን ተውካት። እህት ዓለም በጎ ነገር እንጂ አትናገሪ በማለት በወቅቱ የነበረውን ችግር ላስረዳት ሞከርኩ። ከዚያም በተረጋጋ መንፈስ ያጋጠማትን ሁሉ ገለጸችልኝ። እህቴ ቆራጥና ብሩህ አእምሮ ያላት ሴት ነበረች። ለመሆኑ ስለዚህ ሰው ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ማለቱ ነው ምን አስተያየት አለሽ አልኳት። በአላህ ስም ይሁንብኝ በአስቸኳይ ብታገኘው
መልካም ይመስለኛል። ነቢይ ከሆነ በእርሱ በፍጥነት ያመነ በርካታ ትሩፋት ይኖረዋል። ንጉሥ ከሆነ ደግሞ እርሱ አንተን ሊያዋርድ አይችልም። አንተ የራስህ ክብርና ሞገስ ያለህ ሰው ነህ። ለጉዞ የሚያስፈልገኝን ነገር ሁሉ አዘጋጀው። ከዚያም መልእክተኛው ወዳሉበት ወደ መዲና ሄድኩ። ለደህንነቴ ዋስትና የሚሆነኝ የቃልም የጽሑፍ ማስረጃ አልነበረኝም። በእርግጥ አላህ የዓዲይን እጅ ከቁጥጥሬ ስር እንዲያገባልኝ እመኛለሁ ሲሉ መናገራቸውን ሰዎች ነግረውኛል። መስጊድ ገባሁ። ለመልእክተኛው ዓለይሂ ሰላቱ ወሰላም ሰላምታ ሰጠሁ። ማነህ አሉኝ። ዓዲይ ብኑ ሐቲም አልኳቸው። ከተቀመጡበት ተነሱ። እጄን በመያዝም ወደ መኖሪያ ቤታቸው ወሰዱኝ። በአላህ ስም እምላለሁ። ወደ ቤታቸው ሲወስዱኝ በመንገድ ላይ ሕፃን ልጅ የያዘች ደካማ አሮጊት አስቆመቻቸው። ችግሯንም ገለጸች። ጉዳዩን እስኪፈጽሙላት ድረስ እርሷ ጋር ቆዩ። እኔ ቆሜ እጠባበቅ ነበር። ለነፍሴም በአላህ ይሆንብኝ፣ ይህ ሰው ምድራዊ ንጉሥ አይደለም አልኩ። ከዚያም እጄን በመያዝ ወደ መኖሪያ ቤታቸው ወሰዱኝ። ከቆዳ የተሰራ ትራስ ሰጡኝ። ከዚያም በዚህ ላይ ተቀመጥ አሉ። የለም እርሶ ይቀመጡ አልኩ ሐፍረት እየተሰማኝ። የለም አንተ ራስህ ተቀመጥ አሉ። እንደታዘዝኩት ተቀመጥኩ። እርሳቸው ግን በቤታቸው ሌላ ትራስ ባለመኖሩ መሬት ላይ ተቀመጡ። عليه أفضل الصلاة وأزكى التسليم። ለነፍሴም ይህ የንጉሥ ባህሪ አይደለም አልኩ። ወደኔ በመዞርም ዓዲይ ኢብኑ ሐቲም ሆይ በክርስትናና በሷቢዕ መካከል የሚገኝ እምነት የምትከተል አልነበርክምን? አዎ አልኩኝ። ሃይማኖትህ የማይፈቅድልህ የሆነውን ከህዝቦችህ የግዳይ ገንዘብ ወይም ገኒማ 1/4ኛውን ትወስድ አልነበረምን? አዎ አልኩ። በዚህ ወቅት ነቢይና መልእክተኛ መሆናቸውን አረጋገጡ። اللهم إنك عفو تحب العفو فاعف عنا። በመቀጠልም ዓዲይ ሆይ እውነቱን ለመናገር ወደዚህ ሃይማኖት ለመግባት ያልፈለግከው በአሁኑ ወቅት በተከታዮች ላይ ያለውን ችግርና ድህነት በመፍራት ነው። በአላህ ስም እምላለሁ ገንዘብ እንደ ዝናብ የሚፈስበት ጊዜ ይቀርባል፣ የሚይዘው የሚፈልገው እስከማይኖር ድረስ። ዓዲይ ሆይ አሁንም እውነቱን ለመናገር ወደዚህ ዲን ለመግባት ያልፈለግከው ወይም የታገብከው ሙስሊሞች ከቁጥር አንጻር አናሳ በመሆናቸውና ጠላቶቻቸው ግን በርካታ በመሆናቸው ነው። በአላህ ስም እምላለሁ ሴት ልጅ ከቃዲሲያ ይህን መስጊድ ለመጎብኘት የምትመጣበትና በመንገድም አላህን ካልሆነ ሌላ የምትፈራው አካል የማይኖርበት ዘመን በቅርቡ ይመጣል። እንዲሁም ወደዚህ ዲን ለመግባት ያቀበህ ሌላው ነጥብ ግዛትና ስልጣን በሙስሊሞች እጅ እንደሌለ በማየትህ ነው። በአላህ ስም እምላለሁ በባቢል ወይም ኢራቅ ምድር የሚገኝ ነጭ ህንፃዎችና የኪስራ ኢብኑ ሁርሙዝ ወይም የፐርሺያ አጼ ድልብ ሀብትም ለነርሱ የሚሆንበት ጊዜ ቅርብ ነው። የኪስራ ኢብኑ ሁርሙዝ ድልብ ሀብት በማለት በግርምት ጠየቅኩ። አዎ የኪስራ ኢብኑ ሁርሙዝ ድልብ ሀብት አሉ። በዚህ ወቅት ይላል ዓዲይ ታሪኩን በመቀጠል የእውነትን ሸሃዳ በማለት ወደ ኢስላም ገባሁ። ዓዲይ ብኑ ሐቲም ረዲየላሁ ዐንሁ ለረጅም ዓመታት ለመኖር ታደለ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከነገሩኝ ሁለቱን ትንቢት ተመልክቻለሁ። የአላህ ፈቃድ ከሆነ ሶስተኛዋ ተፈጻሚ ትሆናለች ይል ነበር። አንዲት ሴት ልጅ ከቃዲሲያ በመነሳት ይህን የአላህ ቤት ትጎበኛለች ያለምንም ፍርሃት ያሉትን ተመልክቻለሁ።
በኪስራ ግዛትና ድልብ ሀብት ላይ ከዘመተችው የመጀመሪያ ፈረሰኛ ቡድን አንዱ ነበርኩ። በአላህ ስም እምላለሁ ሶስተኛዋም ተፈጻሚ ትሆናለች። የአላህ ፈቃድ ሆነና የመጨረሻው የነቢዩ ዓለይሂ ሰላቱ ወሰላም ቃል በእውቁና ፍትሃዊው ኸሊፋ በዑመር ኢብኑ ዓብዱል ዓዚዝ ዘመን ተፈጸመ። ዘካ መስጠት የሚፈልግ ሰው ለማን እንደሚሰጥ የተቸገረበት ወቅት ነበር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እውነትን ተናግረዋል። ዓዲይም በቃለ መሐላ ተፈጻሚነቱን የመሰከረው እውን ሆነ። አላህ መልካም ስራቸውን ይውደድላቸው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።